ጤና ይስጥልን። ሰላም በኢትዮጵያና በመላው ዓለም ላላችሁ የተከበራችሁ ተመልካቾቻችን፣ ከቀዳሚ መረጃ የዕለቱን ለእናንተ የመረጥነውን ተጽዕኖ ፈጣሪ የሆኑ ሰዎች ግለ ታሪክ ይዘን ቀርበናል። አብራችሁን ቆዩ። ከምሽት ክበብ ጋርድነት እስከ ጵጵስና የሮማው ሊቃነ ጳጳስ ፍራንሲስ አስገራሚ የህይወት ታሪክ። በጠና ታመው ሰንብተው ሰኞ ሚያዝያ 13 2017 ዓመተ ምህረት ህይወታቸው ያለፈው ሊቀ ጳጳስ ፍራንሲስ ታሪካቸው ደማቅና ጉራማይሌ ነው። ይህንን ቦታ ለመያዝ ከደቡባዊው ንፍቀ ክበብ መሆናቸው እንዲሁም ከአሜሪካ ክፍለ አህጉር መምጣታቸው የመጀመሪያ ያደርጋቸዋል። ከአርጀንቲና መሆናቸውና አውሮፓዊ ያለመሆናቸው ልዩ ያደርጋቸዋል። በቤተክርስቲያኒቱ ታሪክ ከሶሪያው ተወላጁ ግሪጎሪ ሳልሳዊ በኋላ እሳቸው ናቸው የመጀመሪያው ከአውሮፓ ያልሆኑ ጳጳስ። ሶሪያዊው ሊቀ ጳጳስ ግሪጎሪ ሳልሳዊ ያረፉት በ741 ዓመተ ምህረት ነበር። ለቫቲካን ቅዱስ ጴጥሮስ መንበር ኢየሱሳውያን ከሚባሉት ጎራ የመጡ የመጀመሪያው ሊቀ ጳጳስ ናቸው። ኢየሱሳውያን በቤተክርስቲያኒቱ በጥርጣሬ ነው ሲታዩ የኖሩት። ከሊቀ ጳጳስ ፍራንሲስ በፊት ርዕሰ ሊቃነ ጳጳሳት የነበሩት ቤኔዲክት 16ኛ ናቸው። እሳቸውም በ600 ዓመት ታሪክ በገዛ ፈቃዳቸው ከጵጵስና የለቀቁ የመጀመሪያው ሊቀ ጳጳስም ነበሩ። በቫቲካን አጸድ ለ9 ዓመታት ከኖሩ በኋላ በ95 ዓመታቸው ከዚህ ዓለም ድካም አርፈዋል። ታዲያ እርሳቸውና ሊቀ ጳጳስ ፍራንሲስ በአንድ ግቢ ኖረዋል። በተደጋጋሚ እየሄዱም ይጠይቋቸው ነበር። ሊቀ ጳጳስ ፍራንሲስ ቅልጥ ያሉ የእግር ኳስ ቡድን ደጋፊ ነበሩ። ርዕሰ ሊቃነ ጳጳሳት ፍራንሲስ የጵጵስና ስማቸው ሲሆን የመታወቂያ ስማቸው ጆርጅ ማሪዮ በርጎግሊዮ ይባላል። ትውልዳቸው ከአርጀንቲና ዋና ከተማ ቦነስ አይረስ ሲሆን ወላጆቻቸው ጣሊያናውያን ናቸው። የጣሊያን ፋሺዝም ሲስፋፋም ያንን ሽሽት ነበር ወደ አርጀንቲና የመጡት። ከ5 ልጆች መካከል ለወላጆቻቸው የበኩር ልጅም ናቸው። ጆርጅ ማሪዮ በርጎግሊዮ የአሁኑ ሊቀ ጳጳስ በጉርምስና ዘመናቸው የሳን ሎሬንዝ እግር ኳስ ክለብ ደጋፊ ነበሩ። ታንጎ ዳንስን ነፍሳቸው ነበር። ድሮ ክፉኛ ሳምባ ታመው ከሞት ነበር የተረፉት። ይሄ የሳምባ በሽታ ታዲያ ህይወታቸው ሙሉ ሲከተላቸው ነው የኖረው። ጎረምሳው ጆርጅ ማሪዮ በርጎግሊዮ በአንድ ወቅት የምሽት ክበብ አሳላፊ ሆነው ሰርተዋል። ስራቸውም በር ላይ ማስተናበር እና ክበቡን ማጽዳትን ይጨምር ነበር። ከዚያ በኋላ በኬሚስትሪ ባለሙያነት ተመረቁ። በአንድ ፋብሪካ ውስጥ ከዝነኛዋ ባዮኬሚስት አስቴር ባሌስትሪኖ ጋር ሰርተዋል። ይቺ ሴት የአርጀንቲና ወታደራዊ አገዛዝ በመቃወም ትታወቃለች። በኋላ ብዙ ስቃይ ደርሶባት ተገድላለች። አስክሬኗም ደብዛው አልተገኘም። ከዚህ በኋላ በርጎግሊዮ ሊቀ ጳጳስ ፍራንሲስ ጆይስት ወይም ኢየሱሳዊ ሆኑ። ፍልስፍናን፣ ስነ ጽሑፍንና ስነ ልቦናን አጠኑ። ህይወትን ቀለል አድርገው የሚመለከቱት ጳጳስ ገና ወደ ጵጵስናው ሲመጡ ጀምሮ ነገሮችን በተለየ መልኩ እንደሚተገብሩ ይናገሩ ነበር። ለምሳሌ ጵጵስና ሲቀበሉ በመንበር ላይ ቁጭ ብሎ ከመቀበል ይልቅ ቆመው ነው የተቀበሉት። ይህ የተለመደ አልነበረም። በአውሮፓውያኑ አቆጣጠር ህዳር 13 2013 ሊቀ ጳጳስ ፍራንሲስ በቅዱስ ጴጥሮስ የቫቲካን ሰገነት ብቅ ብለው ታዩ። ቀለል ያለ ነጭ መጎናጸፊያም ለብሰው ነበር። ለጵጵስና የመረጡት ስም በ13ኛው ክፍለ ዘመን ሰባኪና የእንስሳት ወዳጅ የነበሩት የቅዱስ ፍራንሲስ አሲሲስን ስም ነበር። ጆርጅ ማርጎሪዮ ሊቃነ ጳጳስ ፍራንሲስ ተብለው ተቀቡ። መሽቀርቀር፣ ከልክ ያለፈ ድግስ ምቾት አይመቻቸውም። ሰው የሚል ነገር ይመርጣሉ። ወደ ነዳያንም ይቀርባሉ። ለምሳሌ ቫቲካን ለጳጳሳት የምታቀርበውን ውድ ሊሙዚን ፊት ነስተውታል። ይልቁኑ ሌሎች ካርዲናሎችን በሚያመላልሰው የህዝብ አውቶቡስ መሳፈርን መርጠዋል። በዚህ ቀለል ያለ የህይወት ዘይቤያቸው ከ1.2 ቢሊዮን የሚልቁ ምዕመናኖቻቸው ምሳሌ ለመሆን ሞክረዋል። ለድሆች የምትቆም ኩርምት ያለች ቤተክርስቲያን እንዴት እንደምትማርከኝ በሚለው አነጋገራቸውም ይታወቃሉ። ተወዳጅ የሆኑትን ያህልም ነቀፌታም አላጣቸውም። የወግ አጥባቂነታቸውን ያህልም ከቤተክርስቲያኒቱ የተገፉትን በማቅረብም ይታወቃሉ።
ጥብቅ የቤተክርስቲያን ሕግጋትን በሚከተሉት ጳጳሳት የሚመረጡትን ያህል ለዘብ ያለ አመለካከታቸውም ልዩ ያደርጋቸዋል። ለምሳሌ ለተመሳሳይ ጾታ አፍቃሪያን ያሳዩት ርህራሄ እዚህ ላይ ይጠቀሳል። በታሪካቸው ጥቁር ጠባሳ ተብሎ የሚነሳው አርጀንቲናና ካርዲናል ሳሉ ለወታደራዊ መንግስት አጎብድደዋል የሚለው ክስም አለ። በተለይም በወታደራዊ አገዛዝ ታፍነው ለተወሰዱትና ብዙ ስቃይ ላሳለፉት ሁለት ቀሳውስት የፍራንሲስ እጅ አለበት እየተባሉም ይከሰሳሉ። ይህ በአርጀንቲና የቆሻሻው ጦርነት ዘመን የሆነ ነው። እንደ አውሮፓውያኑ አቆጣጠር ከ1976 እስከ 1983 ብዙ ሺህ አርጀንቲናውያን ደብዛቸው ጠፍቷል። ሁለቱ ቀሳውስት ግን ከፍተኛ ስቃይ ከደረሰባቸው በኋላ ከፊል እርቃናቸውን ሆነው ተጥለው ተገኝተዋል። በርጎግሊዮ የአሁኑ ሊቀ ጳጳስ ፍራንሲስ ያኔ ዝምታን መርጠዋል በሚል ነው የሚተቹት። እርሳቸው ግን ከመድረክ ጀርባ ብዙ ሰርቻለሁ፣ እንዲለቀቁ አልሆነልኝም እንጂም ይላሉ። ለምን በይፋ አልተናገሩም ሲባሉ ደግሞ ያኔ በይፋ መናገር በጣም ከባድ ነበር ሲሉም ይመልሳሉ። ይሁንና በዚያ ዘመን ብዙ ሰዎች ካሰቃቂ ወታደራዊ አገዛዝ እንዲሸሹ እድሎችን አመቻችተዋል። ፍራንሲስ ቀለል ያለ ህይወት ነው የሚመርጡት። ከድሮም ጀምሮ ለምሳሌ በአውሮፕላን ሲጓዙ በአንደኛ ደረጃ ማዕረግ ክፍል ውስጥ አይበሩም። ከተራው ህዝብ ጋር የኢኮኖሚ ክፍል ውስጥ ነው የሚሳፈሩት። ለድሃው ድምጽ በመሆንም ይታወቃሉ። ከዚህ ባሻገር ከአንግሊካን፣ ሉትራንና ሜቶዲስት እምነት መሪዎች ጋር በጋራ መስራታቸው ያስመሰግናቸዋል። የእስራኤልና የፍልስጤም መሪዎችም በመሩት ጸሎት ላይ በጋራ እንዲገኙ ማድረጋቸውም ተደንቆላቸዋል። በአክራሪ ሙስሊም ጥቃቶች ምክንያት እስልምናን ማውገዝ ልክ አለመሆኑን መናገራቸውም የሚጠቀስ ነው። ስለ ኢስላማዊ ጥቃት ከተናገርኩ ካቶሊካዊ ጥቃቶችም ስላሉ እነርሱንም መናገር ይኖርብኛል በሚለው አገላለጻቸው ብዙዎች አይዘነጓቸውም። ማንኛውም ጥቃት አድራሹን እንጂ ሃይማኖቱን እንደማይወክልም አስተምረዋል። ርዕሰ ሊቃነ ጳጳስ ፍራንሲስ ወግ አጥባቂም ናቸው። ልክ እንደ ሊቀ ጳጳስ ዳግማዊ ጆን ፖል በአንዳንድ ጉዳዮች ላይ የማያወላዳ አቋም አላቸው። ለምሳሌ በሐኪም እርዳታ በፈቃድ የሚፈጸም ሞትና ጽንስ ማቋረጥን በመቃወም ጽኑ አቋምም አላቸው። የካቶሊክ ቤተክርስቲያን የተመሳሳይ ጾታ አፍቃሪያንንም ቢሆን እጇን ዘርግታ ነው መቀበል ያለባት ይላሉ። ይሁንና በሁለት ተመሳሳይ ጾታ ግንኙነት ውስጥ ልጅን በጉዲፈቻ ማሳደግ ሕፃናትን መበደል ነውም ይላሉ። ሴት ቀሳውስት ጳጳሳት ሆነው ሊሾሙም እንደማይገባ የሚል አቋም አላቸው። የእርግዝና መከላከያ መጠቀምንም ያወግዛሉ። በአንድ ወቅት በፊሊፒንስ ተገኝተው ባደረጉት ንግግር የእርግዝና መከላከያ ቤተሰብን የሚያፈርስ ነውም ብለዋል። ሊቀ ጳጳስ ፍራንሲስ በዘመናቸው ትልቁ ፈተና የሆነባቸው በዓለም ዙሪያ በቀሳውስት ተፈጽመዋል የሚባሉ የህፃናት መደፈሮችን በበቂ አልተከላከሉም የሚል ነው። ይህን በተመለከተ ከሊቀ ጳጳሱ ጋር ለዓመታት የዘለቀ ከፍተኛ ውዝግብ ውስጥ የቆዩት የአሜሪካው ካርሎ ማሪዮ ቪጋኖ በጳጳሱ ላይ የውግዘት ደብዳቤ እስከ መጻፍ ደርሰው ነበር። ጳጳሱንም በኑፋቄ እስከ መክሰስ ደርሰው ያውቃሉ። ይህንን ሊቀ ጳጳሱ በህፃናት ደፋሪዎች ላይ ፈጣንና ተገቢ እርምጃ አልወሰዱም በሚል ነበር። ሊቀ ጳጳስ ቪጋኖ በአውሮፓውያኑ አቆጣጠር ከ2011 እስከ 2016 በዋሽንግተን የጳጳሱ መልእክተኛ ሆነው ሲያገለግሉ የቆዩ የቤተክርስቲያኗ ቀደምት አባት ነበሩ። ሊቀ ጳጳስ ፍራንሲስ 140 ካርዲናሎች ከዚህ ቀደም ባልተለመደ ሁኔታ ከአውሮፓ ውጪ ከሆኑ ሀገራት ሾመዋል። የድሆች አባት የሚባሉት ሊቀ ጳጳስ ፖፕ ፍራንሲስ ለበርካታ ሳምንታት በጽኑ ታሞ ሆስፒታል የሰነበቱ ሲሆን ከሳምንት በፊት ነበር አገግመው ወደ መኖሪያቸው የተመለሱት። በሕክምናቸው ወቅት ከህዝብ አይን ርቀው የሰነበቱት ጳጳሱ የፋሲካ ዕለት በቅዱስ ጴጥሮስ አደባባይ ለተሰበሰበው ህዝብ ቃለ ቡራኬ ሰጥተው የትንሣኤ መልእክትም አስተላልፈው ነበር። ሊቀ ጳጳስ ፍራንሲስ በፋሲካ ማግስት በ88 ዓመታቸው ማረፋቸው የካቶሊክ ቤተክርስቲያን ማዕከል የሆነችው ቫቲካን ሰኞ ረፋድ ሚያዝያ 13 2017 ዓ.ም ተሰምቷል። ክቡራን ተመልካቾቻችን ስለ ፖፕ ፍራንሲስ ያዘጋጀነው ግለ ታሪክ ይህንን ይመስላል። በሌላ ተጽዕኖ ፈጣሪ ግለ ታሪክ እስክንገናኝ ድረስ ሰናይ ጊዜ። ታማኝና ቀዳሚ መረጃ ለማግኘት ሰብስክራይብ በማድረግ ቤተሰብ ይሁኑ። ሌሎች ሰዎችም ታማኝ መረጃ እንዲደርሳቸው ላይክ እና ሼር በማድረግ አብራችሁን ሁኑ።